በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንደበትህ አድጦ ከምትወድቅ በምድር ላይ አድጦ ብትወድቅ ይሻልሃል። እንዲሁ የክፉ ሰው አወዳደቅ ፈጥኖ ይመጣልና። እንዳገኘ የሚናገር ሰው ራሱን ያስነውራል፣ ለቃሉም መወደድ የለውም። ባላዋቂ ሰዎች አንደበትም ነገር ይጠላል፣ በጊዜው አይናገረውምና። ባላዋቂ ሰዎች አንደበት ምሳሌ ይጠላል፣ በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመልስ ሰው አለ። ሰውነቱን በመልካም ታርፋለች፣ በማፈርም ሰውነቱን የሚያጠፋ አለ። ባላዋቂነቱን ሰውነቱን ያጠፋል፣ በማፈር ላይ ሰጠው ለወዳጁ ተስፋ የሚሰጠው አለ። ስለዚህም ነገር በከንቱ የተጠላ ይሆናል። የሐሰተኛ ሰው ውርደቱ ክፉ ነው፣ የአዋቂዎች ነገራቸው የተጠላ ነው። ከሐሰተኛ ሌባ ይሻላል፣ ነገር ግን የሁለቱም ፍጻሜያቸው ሞትና ውርደት ነው። ሐሰተኛ ሰው ፈጽሞ ይዋረዳል ያፍራልም። በቃሉ ብልህ የሆነ ሰው ይሰማል፣ ብልህ ሰው መኳንንቱን ያስደስታል። ምድርን የሚያርሳት የእህሉን ክምር ያበዛል፣ መኳንንቱንም የሚያገለግል ራሱን ይጠቅማል። እጅ መንሻና መማለጃ የጠቢባንን ዓይን ያሳውራል፣ አፋቸውን ይዘጋል፣ ቃላቸውንም ያስለውጣል። የተሰወረ ጥበብ እንደ ተቀበረ ወርቅ ነው። እንግዲህ የሁለቱስ ጥቅማቸው ምንድን ነው? ጥበቡን ከሚሰውር ብልህ ሰው አለማወቅን የሚሰውር አላዋቂ ሰው ይሻላል። ልጄ ሆይ የበደልኸው በደል የሳተውም ነገር ቢኖር እንዳትደግመው ተጠንቀቅ። ስለ ቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ሸሽ። ካገኘች ግን አትለቅህም፣ ጥርሷ እንደ አንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳለው የተሳለ ሰይፍ ኃጢአት እንዲሁ ናትና፣ ካቆሰለችህም ለቁስሏ ፈውስ የለውም። መመካትና መኩራት ትዕቢትም ባለጸግነትም ያጠፋታል፣ እንደዚሁም የትዕቢተኞችን ቤት ያጠፋሉ። ድሃ በሚለምንበት ጊዜ አፉን እስከ ጆሮው ይከፍታል፣ ጩኸቱም ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኃጢአተኞችን ይከተላል፣ እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦና ይመለሳል። ንግግርን የሚችል ሰው ከሩቁ ይታወቃል፣ ለብልህ ሰውም የተሳተው ኃጢአቱ ይታወቀዋል። በብድር ገንዘብ ቤቱን የሚሰራ ሰው ሕንፃው እንደ ክረምት ግንብ ነው። የኃጢአተኞችም አንደበታቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለእሳት ነበልባል ይሆናል። የኃጢአተኞች መንገድ ጎጻጉጽ ነው፣ መውጫውም ገደል ነው። ልቦናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል፣ እግዚአብሔርም የመፍራትን መጨረሻዋ ጥበብ ነው። ያልተማረ ሰው ጠቢብ አይሆንም፣ ተምሮም ውርደትም ይበዛበታል። የብልህ ሰው ሐሳብ እንደ ክረምት ውሃ ብዙ ነው፣ ምክሩም እንደ ሕይወት ውሃ ይመነጫል። ያላዋቂ ሰው ልብ እንደ ሰባራ ማደጋ ነው፣ የሰማውን ነገር ሁሉ መጠበቅ አይችልምና። አስተዋይ ሰው የጥበብን ነገር በሰማ ጊዜ ያደንቃል፣ ዳግመኛም በእርሷ ላይ ይጨምራል። አላዋቂ ልቦና ግን ከሰማ በኋላ ይተፋል።
ወደ ኋላም ይመልሰዋል። ያላዋቂ ሰው ነገሩ በረቀቀ ጎዳና እንዳለ እንደሚከብድ ሸክም ነው። የብልህ ሰው አንደበት መውደድ ግን መልካም ነው። የብልህ ሰው ነገሩ በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል። ጥበብ በአላዋቂዎች ሰዎች ዘንድ የፈረሰች ቤት ናት። ያላዋቂ ሰው ምክርም የማይወደድ ነገር ነው። ያላዋቂዎች ትምህርት እንደ ታሰረ እግር ነው። ያላዋቂዎችም ልቦና ቀኝ እጁን እንደ ታሰረ ሰው ደካማ ነው። አላዋቂ ሰው በሳቀ ጊዜ ቃሉን ከፍ ያደርጋል፣ ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ጥበብ በአስተዋይ ሰው ዘንድ እንደ ወርቅ ጌጥ ናት፣ በቀኝ እጅም እንዳለ አምባር ናት። ያላዋቂ ሰው እግር ፈጥና ወደ ቤት ትገባለች፣ በትምህርት የተፈተነ ሰው ግን የሰውን ፊት ያፍራል። አላዋቂ ሰው በደጃፍ ሆኖ የሰውን ቤት ይመለከታል፣ አዋቂ ሰው ግን በውጭ ይቆማል። ለሰው በበር ተጠግቶ ማዳመጥ አላዋቂነት ነው። በአዋቂ ሰው ዘንድ ግን ይህን ነገር ማድረግ እጅግ አሳፋሪ ነው። የለፍላፊ ከንፈር የማይመለከተውን ይናገራል፣ የጠቢባን ቃል ግን በሚዛን የተመዘነች ናት። ያላዋቂዎች ልባቸው በአፋቸው ነው፣ የአዋቂዎች አፍ ግን በልባቸው ነው። ኃጢአተኛ ሰው ሰይጣንን ቢረግመው ራሱን መርገሙ ነው። ሐሜተኛ ሰው ሰውነቱን ያረክሳል፣ ባደረበትም ቦታ ራሱን ያስጥላል። ወስብሐት ለእግዚአብሔር። ለቻናሌ አዲስ ሆናችሁ ምናን ቻናሌን ሰብስክራይብ ያድርጉ። ከዚህ በኋላ መለቃቸውን ቪዲዮዎች በቅርብ ሊያገኙ ስለሚችሉ ሰብስክራይብ የምትለዋን በተን ይጫኑ።